እኔ ስልክ ራሱ እኮ አይፎን 14 ነው። አይፎን 17 በደረሰበት ጊዜ ታኝ እስቲ በእናትህ ህይወት በጣም መሮኛል፣ አስጠልቶኛል። መጣች ደንበኛ። ይቺ ልጅማ ካንተ ፍቅር ይዟት ነው እንጂ ጫማ አስቆሽሽ ጫማ መግዛት የምትችል ልጅ። ወይ ፈጣሪ፣ ምን አለ የእሷን ህይወት ግማሹን ተው እንደው ሩቡን እንኳን ብትሰጠኝ። በቃ ባከኔ ልጅ እንዴ ነፍሴ፣ እስቲ ጫሜን አጽድል። እሺ ጓደኛክ ደግሞ ነው ሲመጣ እንደሚሄደው ሄድ ሲል ነው የመጣሽው። ምን ነው ግን አንቺ ደብሮሻል? ወይም በእናትህ ፍፄ፣ ወይ ግን ይሄ ህይወት ለኔ ይገባኛል? ደግሞ አንቺ ምን ሆንሽ? አይ ፍፄ፣ የሰው ልጅ እንዴት እንደሚኖር አታውቅም። የሚፈልገውን በልቶ ጠጥቶ ተዝናንቶ ሲፈልግ ሀገር ውስጥ ሲፈልግ ደግሞ ከሀገር ውጭ የፈለገው መኪና ይዞ የሚፈልገውን ስልክ ይዞ ያው የኔ ስልክ ራሱ እኮ አይፎን 14 ነው። አይፎን 17 በደረሰበት ጊዜ ታኝ እስቲ በእናትህ ህይወት በጣም መሮኛል፣ አስጠልቶኛል። አየሽ፣ አሁን የሄደው ጓደኛዬ ያንቺን ህይወት እንዲሰጠው ቀን ከሌሊት ፈጣሪውን ይለምናል። አንቺ ባንቺ ህይወት ፈጣሪን እያማረርሽ ያንቺን ህይወት እንዲሰጠው ደግሞ ቀን ከሌሊት ፈጣሪውን የሚለምናል። አንዳንዴ የኛን ህይወት ለማመስገን ከኛ የተሻለ ህይወት ያላቸውን ሳይሆን ከኛ በታች ህይወት ያላቸውን ሰዎች ማየት ያስፈልጋል።